ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው። እኔ ደህና ነኝ። እንዴት ናችሁ? በቲክቶክ ፔጅ ዘይኑ፣ በዩቲዩብ ደግሞ ዘይኑ ብላችሁ ZAYNU ብላችሁ ሰብስክራይብ አድርጉልኝ፣ አበረታቱኝ። እስኪ ከዚህ ስራ እስኪ ገላግሉኝ እስኪ። ሙቀቱ በጣም ጨምሯል። ዛሬ ስለዚህ ሀገር ሙቀት ነው ላወራ የመጣሁት። ዛሬ እና ትንሽ ሙቀቱ ጨምሯል እንደነገርኳችሁ ነው። እዛ ባለፈው ያንን ቪዲዮ ራሱ ወደ 100 ምናምን ሺህ ሰው ነው ያየው። እና ሁላችሁም በጣም ነው የማመሰግነው። የምታዩኝ ፎሎ የምታደርጉትም ማታደርጉትም ገብታችሁ ቤቴ ብቻ የምታበረታቱ የምትጽፉልኝ በተለይ በጣም ነው የማመሰግናችሁ። በቲክቶክ በቅርቡ 100 ሺህ እንገባለን ብዬ ገምታለሁ። ዩቲዩብም ደግሞ ልክ እንደዚሁ አብረን የምንሄድበት ነገር አለ ብዬ ገምታለሁ። እና አሁን የዚህ ሀገር ሙቀት የተወሰነ እኔ አረብ ሀገርን አውቀዋለሁ፣ ግን እዚህ ሀገር አዲስ ነኝ። ያለማጋነን ሙቀት የመጀመሪያ ነው እዚህ ሀገር። ግን ትንሽ ሙቀት በርታ ያለ ይመስለኛል። እዚህ ገና ነው ሙቀቱ አልገባም፣ ግን ትንሽ በርታ ያለ ይመስላል። እና ሙቀት በዚህ በሙቀት ጊዜ ከኢትዮጵያ ትንጡ ያልኩት የሰራው ቪዲዮ አለ። ግማሾቻችሁ ምን ብላችኋል? እዛው መጥቼ ሙቼ ልገኝ ያላችሁ ልጆች አላችሁ። እንዳሰባችሁት አይደለም። ሙቀት ትንሽ ይከብዳል፣ ትንሽ ከበድ ይላል። ሙቀት አለ እና አረጋ ብላችሁ ተጠንቅቃችሁ ተወራ። እኔ ትንሽ የተወሰነ እኔ ለሙቀት በነገራችን ላይ ግድ የለኝም። ሐቂቀታን እኔ ግድ የለኝም። ሙቀት አይበግረኝም። እኔ ራሴን ላካብደው ብዬ ሳይሆን ሙቀት አይነካኝም። እኔ ለምን እንደው አላውቅም፣ ግድ የለኝም ለሙቀት። እንዲህ ተሸናፊ አይደለም። ብርድ ያሸንፈኛል፣ ያለ ማጋነን ብርድ ያሸንፈኛል። እና ሙቀት ደግሞ ብዙ ሰው ሙቀት አይችልም። ሳየው ይወርቃል። ለምን እንደው አላውቅም፣ ብዙ ሰው ይወርቃል። ሙቀት ሲመጣ ይወርቃል። እና በዛ ታይም ደግሞ እናንተ ሙቀት በመጣ ሰዓት አሁን ሙቀት የለም ነው የሚባለው። ትላንት 42 ነው አይ ቲንክ ምናምን ብለውኛል። ያ ጠይቄ ነው እኔ አልወጣሁም፣ ስራ አልወጣሁም። ወደ ኋላ ያለውን ቪዲዮ እየሰራሁት ነው እንጂ እየለቀኩላችሁ ያለሁት አሁን አዲስ ቪዲዮ የለኝም። ባለፈው ከሰራሁት ውጭ የለቀኩት የለኝም። እና ሰሞኑን እንደአጋጣሚ ስራም ቀዝቀዝ ብሏል። በዛ ላይ ደግሞ የተሻለ ስራ ካልሆነ እንዲህ በሙያ የምትሰራበት ስራ ስለሆነ እኛ ዝም ብለን ሂደን እንትን የምንልበት አይደለም። እና ስራም የምንመርጠው እኛ ስራ ስለምንችል ሊሆን ይችላል። ግን እናንተ ስራ ምረጡ እያልኩ አይደለም። የተገኘው ስራ ስሩ። በአሁኑ ሰዓት ስራም ስለሌለ ትንሽ ዱባይ ላይ ትንሽ ስራ ቀዝቀዝ ብሏል። በነገራችን ላይ ስራ የለም። አሁን እኔ ቤት ነው ያለሁት። አሁን በዚህ ታይም አሁን ማድረግ የነበረብኝ ምንድነው? እኔ ፋውል የተሰራሁት ነገር አለኝ። መንጃ ፍቃድ ማውጣት ነበረብኝ በዚህ ሰዓት። ግን የመንጃ ፍቃዱ ብር ከየት ይመጣል? እዚህ ሀገር ላይ ታውቁታላችሁ፣ መንጃ ፍቃድ በጣም ከባድ ነው። ቤተሰብ ከሌለ እዚህ ሀገር ላይ የሚረዳህ አካል ከሌለ መንጃ ፍቃድ እንኳን አንተ በዚህ ታይም አሁን ስራ በጠፋበት ሰዓት በቃ ሄደህ መንጃ ፍቃድን ታወጣለህ፣ እንቅስቃሴ ታደርጋለህ ማለት ነው። እኛ ግን ረጅ የሌለው ሰው እኔ እዛን ምን ብያለሁ? አሁንስ አልቻልኩም ብዬ ጽፌያለሁ። አይታችሁት ከሆነ ምን በጣም ከፍቶኝ ለሊት ነው የጻፍኩት ያን ጽሁፍ። ወላሂ ነው የምላችሁ በጌታ ያስብልኝ። በጣም በቃ ከውስጤ ማለት ረጂ ከሌለህ የሚያግዝህ ከሌለ እንደኔ ልክ እንደኔ ትተሸከም ትኖራለህ። አምነህ ተቀበል ምናምን ብዬ ለቅቄያለሁ። ያንን የለቀኩት ወላሂ ከፍቶኝ ነው። ወረበል ካባ ልክ የኔ አይነት ሰዎች አሉ። እባካችሁ እርዷቸው፣ እባካችሁ። የእናንተ ገንዘብ ነገር ለነሱ አይሆንም። በዚህ በሙቀት ሰዓት ከዚህ ስራ የገለገለኝ ሰው እኔን መቼም እስካሁን የረዳኝ አረሳው። ግን አሁን ግን በዚህ ሰዓት የረዳችሁት ሰዎች መቼም አይረሳችሁ። አንደኛ ሰውየው በሳጫል። በዚህ ሰዓት ሙቀት ነው። እንደገና ስራው እንደፈለክ አታገኝም። የቤት ኪራይ ይደርስብሃል። የምንኖርበት የዛ አይነት ሃውስ የዛ አይነት ክላስ ነው፣ የዛ አይነት ሩም ነው የምትኖረው። እዚህ ክላሱ 8 ሰው ነው የሚኖረው። ለምሳሌ 8 ሰው ነው የምትኖረው። እና በዚህ ሰዓት እህትም ወይሽ ወንድም ሆነ ሚስትም ልትኖር ትችላለች፣ ፍቅረኛ። በዚህ ሰዓት ካገሽው ሰውየው መቼም ጥፋት እንኳን ላጥፋ ቢል አይጠፋው። በዚህ ሰዓት ግን ጀርባህን ከሰጠኸው አንድ ሰው ምን ይሰራል? ምንም። በቃ በዚህ ሰዓት ለምን እቺ ሰዓት የሱን ህይወት ማዳን አይነት ለምን ሙቀቱ ሰውየው በጣም ይጎዳዋል ብዬ አይደለም። ስራው ቋሚ ከሆነ
ስራው በዛው የሚቀጥልለት ከሆነ ያን ስራ ማስኬድ ይችላል። የኛ አይነት ስራ ግን ዛሬ ሰርተ ነገር ልፍ ነው የቀን ስራ ስለሆነ እኛ የምንሰራው እና ቤተሰቦቼ ሙቀቱ ጨመር አድርጓል። ይቅርታ አበዛውባችሁ። በተቻላችሁ መጠን እስኪ